ዛሬ አዲስ በሆነ ሌላ ፕላትፎርም ተመልሰናል ማለት ነው። የዛሬው ፕላትፎርማችን ደግሞ ምንድነው? ፖፖ ላይቭ ይባላል። ኦኬ ይሄኛው ላይቭ ላይ እንዴት ነው መኒ ሜክ ማድረግ የምንችለው ብላችሁ ጠይቃችሁኝ ነበር። በዛ መሰረት ስለ ፖፖ ላይቭ የተወሰነ ዛሬ ፓርት ዋን ሰርቼላችኋለሁ ቪዲዮ ማለት ነው። የዛሬው ነገር ምንድነው? ፈርስትሊ ፖፖ ላይቭን ስንገባ እንዴት ነው ምን አይነት ነገር አለው ምን አይነት ፊቸር አለው የሚለውን ነገር ለማሳወቅ ያክል ነው የዛሬውን ቪዲዮ ማለት ነው። ኦኬ በመጀመሪያ ስንገባ ቀጥታም ስንገባ የምናየው ይሄን ኢንተርፌስ ነው የምናየው። ይሄ ኢንተርፌስ ላይ ምን አለ ማለት ነው። ይሄ የምናየው ምንድነው? ቲክቶክ ላይ ፎሪንግ ፔጅ እንደምንለው ነው፣ ሌላ ነገር አይደለም። ስለዚህ ጀስት የትኛውን ፖፖ ላይቭ ላይ ሳይን አፕ አድርገን ከገባን በኋላ የምናገኘው ፈርስትሊ ይሄን አውትፊት እናገኛለን ማለት ነው። ኦኬ ዋናው ነገር ግን ያለው እዚህ ጋር አይደለም። ስለዚህ ዛሬውን ሾርት ቪዲዮ ነው የሰራሁላችሁ። ስለዚህ እንያቸው ሁሉ ነገሮች በትክክል። ይሄ ፈርስት ቻሌንጅ ነው። እዚህ ጋር የምናያቸው ካንትሪዎች አሉ። ፖፑላር የሚለው ላይ ካንትሪዎች አሉ። ለምሳሌ አሁን ፊሊፒንስ ምናምን በሚል አለ። እኚህ ካታጎራይዝ የተደረጉ ናቸው። ኢንዲያን ምናምን ተብሎ አለ። እንደዚህ እያደረግን ማየት እንችላለን። ግን ይሄን ያክል ለኛ ዲቴል የሚጠቅመን ነገር አይደለም ማለት ነው። ስለዚህ ምን እንመለሳለን? ወደዚህ ስንመጣ እዚች ከጎን ላይ ላይቭ ምትላለች። አይሚን አሁን እዚህ ጋር ታቸው ኦንሊ ዊዝ ሌብል 5ን ስንደርሱ ነው ወንዶች ከሆኑ ሌብል 5ን ካላለፉ ምን ማድረግ አይችሉም ማለት ነው። ላይቭ መግባት አይችሉም ማለት ነው። ስለዚህ ወንዶች ግን ምን ማድረግ አለባቸው? ሌብል 5ን ማለፍ አለባቸው። ሴቶች ሲሆኑ ግን ምን አለው ማለት ቀጥታ ላይቭ ስትሪም ያስጀምራቸዋል። ገና ልክ ሳይን አፕ እንዳደረጉ ማለት ነው። ስለዚህ ወንዶች ነው ላይቭ ስትሪም ለመግባት ግዴታ ምን ያስፈልጋቸዋል? ሌብል 5ን ማለፍ አለባቸው ማለት ነው። ስለ ሌብል ደግሞ በኋላ በደንብ አድርገን እናወራለን ማለት ነው። ከላይቭ ቀጥሎ ጎን ላይ ያለችው ምንድነች? ፓርቲ ነው። ፓርቲ ላይ ስንገባ ምንድነው ያለው ነገር ስንመለከት ትንሽ ኮኔክሽን ያስቸገረኝ ስለሆነ ነው። ኦኬ ሎድ እያደረገ ነው። ኦኬ ከፍቶልኛል እንደምታዩት። ይሄ የምንመለከተው ፓርቲ ነው። ፓርቲዎች ምንድነው ጥቅማቸው ከተባለ ጓደኞችን ለማፍራት ቤተሰብ ለመመስረት ሲባል ምን ማለት ነው? እኔ ለምሳሌ አሁን የሰራሁላችሁ ያለው ላይ እኔ የራሴን ተማሪዎች ለማስተማር ከፈለኩኝ ፓርቲ ነው ማዘጋጅላቸው። ፓርቲ ያዘጋጁ ይገቡና ጥያቄ የሚጠይቁኝ ማለት ነው። እኔ ከዛ በኋላ ነው እንትን የምንለው ማለት ነው። ማለትም እዛ ላይ በምንፈልገው አይነት መንገድ ጓደኞችን ሜክ እናደርጋለን ማለት ነው። እሺ ቀጣዩን እንመለከተው እስቲ። ስኩዌር የሚለው ላይ ምን አለ? እዚህ ጋር ምንድነው ፖስት ነው የምናየው የሚደረገው ፖስት እና ስቶሪ ማድረግ ይችላል እዚህ ፕላትፎርም ላይ። ሌላው ነገር ደግሞ እስቲ ቪዲዮዎች ፎቶዎችን ቢከፍቱልን እናሳያችሁ ነበር። ቆይ እስቲ እንጠብቁት፣ ትንሽ ሎድ እያደረገ ነው። ኮንዲሽን ያስቸግራል። አሁን ለምሳሌ እዚህ ጋር የምንመለከተው ሲሳይ መሰለኝ የሚለው ወንድማችን ፖስት ያደረገው ፎቶ ነው። እዚህ ጋርም እንደዚህ እህታችንን እናያታለን። እዚህ ጋርም ወንድማችን። እነዚህ ምንድን ናቸው? ፎቶዎችን ፖስት የምናደርግበት ነው ማለት ነው። እዚህ ጋር ደግሞ አለ። ይሄ ደግሞ ምንድነው? ሲስተም አፕዴት ነው። የተለያዩ ነገሮች ሲኖሩ እኛን በውስጥ መስመር የሚያናገረን ሰዎች ሊያወሩን ከፈለጉ ምናምን ኦልሬዲ ሁሉ ነገር እዚህ ጋር ነው ማየት የሚችሉት ማለት ነው። እኛ የምናያቸው እነሱ ሜሴጅ ላይ ነው። ኖቲፊኬሽን ይገባልናል። ለማን ጊፍት እንደሰጠን ማን ጊፍት ለኛ እንደሰጠን ምናምን የሚሉትን ነገሮችም እዚህ ጋር ቼክ አውት ማድረግ እንችላለን ማለት ነው። ኦኬ ወደ ዋናው ፖይንት ስንመጣ ይሄ የፖፖ ላይቭ የአንድ ሰው ሙሉ መረጃ ያለው እዚህ ጋር ነው ማለት ነው። ይሄ አሁን እኔ የራሴ ምንድነው አውትፊቴ ነው ማለት ነው። ማለትም የኔ ኦኬ እዚህ ጋር የምትመለከቱት ምንድነው? እዚህ ጋር ኮይን አለ፣ ፖይንት አለ። ከዛ በኋላ አሚን አሁን ይሄ የኔ ፕሮፋይል ነው፣ የሚያሳያችሁ ነገር ሙሉ የኔ ነው። ስለዚህ ምን እናደርጋለን ማለት ነው። እዚህ ጋር ስንመጣ መጨረስ ያለብን አንድ ነገር አለ። ሪዋርድ፣ ራንክ፣ ስቶር፣ ኢንቪቴሽን፣ ፋን ክለብ እና አውተንት የሚለው ላይ ስንገባ እናንተ ፈርስት ሊገቡ ከሆነ ወደዚህ አፕሊኬሽን እኚህን ነገሮች መጨረስ አለባችሁ። ምንድነው? የመጀመሪያው ፎቶ አፕሎድ ማድረግ እና ፌስ ስካን ይፈልጋል። ከላይ ፌስ ምናምን የሚለው ላይ ማለት ባንዲር ሰክሰስፉል የሚለው ደግሞ ስልክ ቁጥራችንን እናስገባለን። ቀላል ነው በጣም ራሱ እዛው መመሪያ ያለው መመሪያውን ተከትላችሁ እንትን ማለት ነው። ካልሆነ ደግሞ ዲስክሪፕሽን ቦክስ ላይ ሙሉ መረጃ አስቀምጥላችኋለሁ። ካስፈለግን ኮመንት ላይ መጠየቅ ትችላላችሁ። ሌላ ቪዲዮ ሰራላችኋለሁ ስለሱ ደግሞ ማለት ነው። ኦኬ ስንመለስ እዚህ ጋር ምን አለ? ዳታ ባክአፕ ምናምን ሄልፕ ኤጀንት ሌቭል ምናምን የሚለው አለ። እኚህ ነገሮች ያን ያክል ወሳኝ አይደሉም። ግን ምን ማድረግ አለብን? ወንዶች ከሆናችሁ ለምሳሌ ይህን ቪዲዮ የሚመለከተው ወንድ ከሆነ ሌብሉን ማሳደግ አለበት። ለምሳሌ እንግባ እስቲ እንየው ሌብል። ኦኬ ሌብል ላይ በምንመለከትበት ሰዓት ወደ ታች ስናወርድ ይሄ ያሳየናል። አሁን ኦልሬዲ ሌብል ዋን ላይ ስንሆን ገና ሳይን አፕ እንዳደረግን የትኛውም ሰው ሴቶችም ሆነ ወንዶች ሌብል ዋን ላይ ነው የሚሆኑት። ሌብል ዋን ላይ ደግሞ ዜሮ ነው። ምንም አይነት
ኮይን አያስፈልገውም። ሌቭል 2 ለመሆን ግን 3000 ኮይን ያስፈልገናል። ሌቭል 3 ለመድረስ ደግሞ ስንት 6000 ኮይን ያስፈልገናል። ሌቭል 4 ለመድረስ ደግሞ 16000 ያስፈልገናል። ሌቭል 5 ለመግባት 66000 ኮይን ያስፈልገናል ማለት ነው። ኦልሬዲ አሁን ወንዶች ላይቭ ላይ ለመግባት የሚያስፈልገው ምንድነው? 6000 ኮይን ያስፈልገናል ማለት ነው ኦልሬዲ። ያ ማለትም ከዛ በኋላ ላይቭ ላይ ቁጭ ብለን የራሳችንን ቤተሰብ እና ምን ማድረግ እንችላለን? ኤጀንት መሆን እንችላለን ማለት ነው። ነገር ግን ሌቭል 5 ላይ ሳንደርስ ምን ማድረግ አንችልም ማለት ኤጀንት መሆንም አንችልም፣ ላይቭ መግባት አይችልም። ይሄ ግን ለማመት ለወንዶች ነው። ሲጀመር ፕላትፎርሙ የተሰራው ለሴቶችም ስለሆነ ነው ማለት ነው። ኦኬ ይሄን ካወራን እዚህ ጋር ፖይንቶች ፖይንት እና በዊዝድዋል ማድረግ የምንችለው ፖይንትን ነው ኮይንን አይደለም። ግን ኮይንም ሆነ ፖይንት ምን አላቸው ማለት ለሴም ቫልዩ አላቸው ማለት ነው። ዊዝድዋል ለማድረግ አሁን ለምሳሌ እኔ አሁን እዚህ አካውንት ላይ የምትመለከቱት አሁን 1000 ነው። 1000 ኮይን አለ፣ 1000 ፖይንት አለኝ። አሁን ዊዝድዋል ናው ብለው እስቲ እንየው ምን ያክል ዶላር እንደሚያወጣ ማለት ነው ያስቀምጣል። ኦልሬዲ አሁን የሚያወጣው ይሄ አሁን ያለኝ እኔ የፖይንት መጠን ስንት ያወጣል ማለት ነው? 0.10 ዶላር ያወጣል ማለት ነው። ገብቶናል አይደል? ሬት ኦፍ ቼንጅ ሲባል ደግሞ ይሄ ኤክስቼንጅ ሬት ያሳየናል እዚህ ጋር የ10,000 ፖይንት ዋጋው ስንት ነው? 139 ብር ነው ማለት ነው። ኦልሬዲ የምሞላው 1 ዶላር ማለት ነው። ሚኒመም ዊዝድሮዋል ደግሞ ይናገራል እዚህ ጋር 100,000 ነው። ከዚህ ፕላትፎርም ላይ ዊዝድሮዋል ማድረግ የምንችለው ምን ያክል ነው ማለት ነው? 100,000 ነው ማለት ነው። ፔመንት ሜቶዶችን ደግሞ እንመልከታቸው። ፔመንት ሜቶዶች ላይ ስንገባ ደግሞ ሎድ እያደረገ ነው። ኦኬ እዚህ ጋር ያስቀምጣል። በራሱ ዩኤስዲቲ ማውጣት እንችላለን። ባይናንስን ይቀበላል። ፒዮኔ ይሄ ደግሞ ዓለም አቀፍ ነው። ማስተር ካርዶችን ካለን በእነሱ መቀበል እንችላለን። ኮሚኒቲ ባንክ ኦፍ ኢትዮጵያ፣ ንግድ ባንክን ይቀበላል። አዋሽ ባንክን ይቀበላል። አቢሲኒያ ባንክን ይቀበላል። አይሚን ቴሌብርም አለው። በጣም ተመራጩ መንገድ ቴሌብር ነው። ቴሌብር አሉ። ብቻ እናንተ በተመቻቸው መንገድ መሄድ ትችላላችሁ ማለት ነው። ኦኬ ከዚህ ደግሞ እንመለስ። እዚሁ ስንወጣ ከነዚህ ከወጣን በኋላ ሌላ ነገር ምን አለ ማለት ነው። እዚህ ላይ ለምሳሌ ፕላትፎርሙ ላይ ገባንና ጓደኛችንን ሰርች ለማድረግ ብንፈልግ በስማቸው ሰርች ማድረግ አንችልም። አይዲ ነምበራቸው ተጠቅመን ሰርች የምናደርገው ማለት ነው። እዚህ ጋር ለምሳሌ ሰርች ላይ ገብተን ላሳያችሁ ነው። ሎዲ ያደረገው አሚን። አሁን እዚህ ጋር 52 53 93 87 ምናምን የሚለው ላይ አሁን ሰርች ባደርግ የሚመጣልኝ ምንድነው? የሰው አካውንት ነው ማለት ነው። ኦልሬዲ ይሄውን በእኔ ስራ ያለች ነች የእሷን ያመጣልኛል ማለት ነው እንጂ በዩዘር ኔም መጻፍ አይቻልም ማለት አይቀበልም ማለት ነው። ይህን ያክል ስለዚህኛው ቪዲዮ ካወራን ግልጽ ያልሆነላችሁ ነገሮች ካሉ መጠየቅ ትችላላችሁ። ኔክስት ቪዲዮ ላይ ደግሞ ስለ እንዴት አድርገን ኮይኖችን ሜክ እንደምናደርግ ኮይን እንዴት አድርገን እንደምንሰበስብ ኔክስት ቪዲዮ ላይ ይሰራላችኋለሁ ያለውን ነገር እንቀጥላለን ማለት ነው። ኦኬ የዩቲዩብ ቤተሰቦቼ እንግዲህ የዛሬው ቪዲዮን ይመስላል። ቀጣይ ቪዲዮ ስለምሰራላችሁ ይሄኛውን ቪዲዮ ላይክ ማድረግ ተባበሩኝ።